ለክብሩ መኖር እንድትችሉ ጸልያለሁ። ለክብሩ መኖር እንድትችሉ ጸልያለሁ። ለዚህ ለወንጌሉ እውነት መሞት ካልቀረ ለወንጌሉ እውነት እንድትሞት በኢየሱስ ክርስቶስም። ጳውሎስ ለዚህ እውነት ነው። ጴጥሮስ ለዚህ እውነት ነው። ዮሐንስ ለዚህ እውነት ነው የኖረው። በኢየሱስም መኖር ካልቀረ ለዚህ እውነት እንድትኖሩ ጸለይኩት። መኖር ካልቀረ ለዚህ እውነት እንድትኖሩ ጸለይኩት። በኢየሱስ ክርስቶስም በዚህ ዓመት ላይ የወንጌል እውነት ይብራላችሁ። 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 በኢየሱስም የወንጌል እውነት ይብራላችሁ። ለወንጌል እንድትኖሩ በኢየሱስ ክርስቶስም ወንጌል በሕይወታችሁ ላይ እንዲከበር ጸልያለሁ። የሰማይ ደጅ በሕይወታችሁ ላይ ይከፈት። በዚህ ዓመት እግዚአብሔር ከክብሩ ጋር ያገናኛችሁ። ሰርታችሁ ተለወጡ። አገለግላችሁ በኢየሱስ ክርስቶስም ወንጌልን የሚታንጸባርቁ ትውልድ እንድትሆኑ ጸልያለሁ። በውጭ ሀገር ላይ ያላችሁት የነካችሁት ሁሉ ይለምለም። በኢትዮጵያ ውስጥ ላይ ያላችሁት እግዚአብሔር መልካም ቀንን ያምጣላችሁ። የተጨነቃችሁት ሁሉ ከጭንቀቱ በኢየሱስ መውጣት ይሁንላችሁ። በዚህ እውነት በኢየሱስ ታሪካችሁ ይቀየር። በዚህ እውነት በኢየሱስ ሕይወታችሁ ይቀየር። በኢየሱስ ክርስቶስም እግዚአብሔር እውነተኛ ደጅን ይከፍትላችሁ። ተፈጸመ።